ጀምሯላ ዩቲዩብ እንዴት ናችሁልኝ? ሁሉ አማን ሁሉ ተማም። ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ በዛሬው ቪዲዮ ደግሞ መንጃ ፍቃድ እናወጣለን። መንጃ ፍቃድ እኔ አይደለም የማወጣው ጀለሴ ነው የሚያወጣው። እሱ አሁን አብሮኝ የለም እዛ ነው ያለው። ስለዚህ አብረን ሄደን ከሱ ጋር መንጃ ፍቃድ ለማውጣት ምን እንደሚያስፈልጉ ምናምን ነገር አብረን እናያለን። ስለዚህ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሱ አሁን ወደዛ እየሄድን ነው ማለት ነው። ስለዚህ አሁን እሱ ገንዘብ ሊያወጣ ከባንክ ሄዷል ጀለስ። ከዛ ወደ መመዝገቢያው እንሄዳለን ማለት ነው። ስሙን ምናምን አሳያችኋለሁ እዛ። ወደዛ ነው የምንሄደው። ስለዚህ ምን ያስፈልጋችሁ መንጃ ፍቃድ ያወጣችሁ ምናምን ነገር ምርመራ ምናምን ይጠይቃል መሰለኝ። ምርመራ ያስፈልጋል ምናምን ሄደን ምርመራ ምናምን አይ ቲንክ መሰለኝ። ምን አለ ሌላ መላምር ነው በቃ መንጃ ፍቃድ ቦታው ሄዷ። ምን አለ እስቲ እናንተ ሌላ ነገር ካለ እስከዛ ኮሜንት ላይ እየጻፋችሁ አሁን አብረን ወደዛ እንሄዳለን። እኔም ለቀጣይ ማውጣ ከሆነ መማሪያው ነኛል ምን ነገር መያዝ አለብኝ ምናምን ነገር እናንተም ማውጣት ከፈለጋችሁ በዚህ ቪዲዮ ምን እንደሚያስፈልጋችሁ ታያላችሁ ማለት ነው። አሁን ወደዛ እየሄድን ነው። ይሄ ምትክ ካሜሩን ኤምባሲ ይባላል። እኛ ሰፈር ነው ካሜሩን ኤምባሲ ነው። ካሜሩን ኤምባሲ ለምን ከፈለጋችሁ የት እንደምታገኙ ታውቃላችሁ ይላል ካሜሩን ኤምባሲ። ጀስት ኪዲንግ ያው ደቂቃውን ለማርዘም ነው ዩቲዩብ ስለሆነ ያው ቲክቶክ አይደለም ደቂቃውን ለማርዘም ነው። ጀለስ ጋር ደውዬለት ትንሽ ይቆያሉ ብሏል። ባንክ ወረፋም አንድ መሰለኝ። እዛ እየሄድን ነው ኦብቪየስሊ። ስለዚህ አብራችሁና ምን እንደሚያስፈልግ ምናምን አብረን እናያለን ማለት ነው። መንጃ ፍቃድ ይወጣለታል ነው የምላችሁ። እስከ መቼ በእግር ቀጣይ በመኪና ነው የምንቀርጸው ማለት ነው። የዛሬ 2 ወር ምናምን ሰው ወጥቶ ማለት ነው። ታውቃላችሁ አንዳንዴ ራሴን እጠይቀዋለሁ ሰው ላይ ለመቅረጽ ለምን እንፈራለን ምናምን ብዬ በቃ ስተርፍ ምን እየቀረጸ ነው እንዴ ምናምን ብለው ያወራሉ። ከዛ በኋላ በቃ የሰው ልጅ አምቶ አይገልም ምናምን የሚባል ነገር አለ። ስለዚህ አትፍሩ፣ ማርያምን አለማችሁ ከማለት አትፍሩ። ምንም በቃ ቢያወሩ እኮ ነው እየቀረጸ ነው በቃ አለቀ። ስለዚህ ሰው አየኝ ያላየኝ ምናምን ብላችሁ እንዳፈሩ ነው ማለት አይ ነው። ሞመንቱን እስከጀምሩ ምናምን ሊያስፈራ ይችላል ሰው ምን ይለኛል ምናምን ነገር። እኔም በዛ ስሜት ውስጥ አልፌያለሁ። አሁንም ትንሽ ምናምን ይኖራል እኮ ግን who cares ባዲ እዚህ በተሰራም ያወራባል ባትሰራም ያወራባል። ስለዚህ እንደ አይነት ውስጥ ተዝብ ስላለ ማለት ነው አትፍሩ። ማለት ስፔሻሊ ሶሻል ሚዲያ ለመጀመር ምናምን ታስቡ ቆናት አትፍሩሽ። እየጠበኩት ነው እንግዲህ እስካሁን አልመጣም። ባንክ ስቴትመንት ምናምን ይላል። የኛ ሀገር መቼ እንደሚያልፍልን እንግዲህ በጣም ነው የሚያናደው። ባንክ ስቴትመንት ምናምን ይላል እንዴ እስካሁን አስጠብቁኝ። ኦሬዲ ደርሰናል እኮ እዚህ እኮ ነው ያለው። እዚህ ድሪም ታወር ላይ ነው ያለው። ባላንስ መንጃ ፍቃድ ይባላል። እስቲ ያገኘ ነው ከዛ ጋር እዛ ውስጥ ነው እስቲ እናገኛት እንዴ አግኝቷል። ያበደ ነው። ኤሌቬተር ውስጥ እንግዲህ እዛ እየሄድን ነው። ኤሌቬተር ውስጥ ፋይል ኤሌቬተር ውስጥ ያዞሩ ያበደ ነው። ውስጡን በደንብ ማውራት አልቻልኩም። የጠያየቁት ነገር ፋይዳ ይጠይቃሉ። ፋይዳ ግድ ነው። መረጃ ከተማና ሁሉ ነገር ትሞላለህ እና ካታጎሪ ትመርጣለህ። ህዝብ አንድ ነው፣ አውቶ ነው፣ ደረቅ ነው ምናምን ነው ትመርጣለህ። ክፍያ በአንድ ጊዜ በሁለት ጊዜ መክፈል ትችላለህ። በቃ ጸዴ ነው። ውስጡ መቅረጽ ስላልቻልኩኝ በደንብ ፕራይቬሲ እና ነገር ማለት ነው። ሌላ ምን አየው የተሰጠን ፎርም ላይ ያሉት እያንዳንዱ ነገሮች በስነ ስርዓት መሙላት አለብህ። ሞልተህ መስቀመጥ አለብህ እንጂ ሚስ ማድረግ መዝለል ምናምን ነገር አይቻልም። ይወረድ ነው። ዝናቡ የሌለ ነው በጣም ዝናቡ አልቻልንም። ዳር ላይ አስቆሞናል ዝናብ ይዞን ተቀምጠን ዘፈኑ ተመችቶናል። በዛው ይቻማል ፍቅሯ ልቤን ይማርከኛ አጀብ ብርን ይለኛ
ፍቅሯ ልቤን ይማርከኛል አጀባጀብ ግርም ይለኛል ፍቅሯ ልቤን ይማርከኛል አጀባጀብ ግርም ይለኛል እንደ ጽጌረዳው እንደ ሁሉ ጣኑ አያያይ አይለዋወጥም የፍቅሯ ጠረን አያያይ ካባ ብለብስማ እሷ ቅድም የላት ዳርም የላት እሷ ዳርም የላት የመውደድ ገደብ የፍቅር ልኬት የኔ ሴት ዳርም የላት እሷ ዳርም የላት ዝናቡ አልቻልንም መረቡ ትንሽ አባርቶ እሷን እድል ለመጠቀም ወጥተናል በቃ ማይዳመነ አጉረመረመ ጣለ ዝናብ ረገጠን ዝናቡ እንደምንም አድርገን ዝናቡን አባርተን አልባራም ወልሙስ ግን ዝም ብለን ወጥተናል ለማንኛውም በጣም ዝናቡ ዛሬ እኔ ሁላ ቲክቶክ ላይ ሰምቼ ነበር ከ7 ሰዓት እስከ 12 ሰዓት ዝናብ እንደሚዘንብ ሰምቼ ነበር ሲጀመር ያን እያወቅኩ ነው ግን ጃኬት ለብሼ ነው ቆፎሬ ሁኔታው ተሳካው የመንጃ ፍቃዱ ምናምን እንደምትሉ ማለት ነው ኦልሞስት ሀፉ ተሳክቷል በቃ ግማሽ በቃ ቅድም እንዳልኳችሁ የሚያስፈልገው ፋይዳ ግድ ነው መረጃን ሙሉ የምትሞላበት በሱ ነው ከዛ በኋላ ክፍያህን በአንድ ጊዜ መክፈል ትችላለህ ወር ደግሞ በሁለት ጊዜ ግማሽ አድርገህ መክፈል ትችላለህ እና አውቶ ህዝብ ምናምን የሚለውን ትመርጣለህ እዛው ፎርሙ ላይ ነው የምትሞላው ይሄን ሁሉ ነገር ማለት ነው እና ሌላ ደግሞ የደም ምርመራ ያስፈልጋል ምን አይነት ነው ደም ምናምን የሚለውን ሰገራ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን ከፋኛለችኝ አይኗም ባይኔ ሰራች አያየ ጋይሶች ቪዲዮን እያያችሁ እዚህ ድረስ ከደረሳችሁ ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ እና ኮሜንት ላይ ታክለው ነገር ካለ ወር መጨምረው ነገር ካለ ምናምን ነገር ንገሩኝ እንዳያሳስባችሁ ገብታችኋል እኔ በዚህ ነገር ላይ ፑሽ ማድረግ ስለምፈልግ ለምን የሚሰማችሁን ሀሳብ ንገሩኝ ገብታችኋል አይደል I truly need it ገብታችኋል አይደል ስለዚህ የሚሰማችሁ ነገር ምናምን በስራ ንገሩኝ መንጃ ፍቃድ ለማውጣት የሚያስፈልገውን ነገር በትንሹም ቢሆን አውቀናል ስለዚህ መንጃ ፍቃድ ለማውጣት ስትሄዱ ፋይዳ ግድ ነው ገንዘብ ግድ ነው ገንዘብ ዘሜንቲንግ ነው ገንዘብ ግድ ነው እና ገንዘብ ግድ ነው በቃ ሜዲካል ምርመራ ምናምን በቃ እነዚህ ነገር ካላችሁ መንጃ ፍቃድ ኦልሞስት በ45 ቀን ትጨርሳላችሁ ለማጅ ይላል እዚህ ጋር በዚህ ነው የምትናገረው ሶዮ ተራው ማን ነው በዚህ ነው የምትናገረው ተራው ስለዚህ የዛሬ ቪዲዮአችን ይሄን ይመስላል ዩቲዩብ ፋሚሊ የዛሬ ቪዲዮአችን ይሄን ጨርሰናል ማለት ነው በቀጣይ በሌላ ቪዲዮ እንመለሳለን ላይክ ሼር ሰብስክራይብ ማድረግ ቀጣይ ባለ ቪዲዮ እንመለሳለን ቀጣይ ጠብቁን ሰብስክራይብ ማድረግ እንዳይረሳ ይመቻችሁ